ሰላም ጤና ይስጥልን። ይህ ኖር ኢትዮጵያ ነው። ለዛሬ ከመራረጥናቸው አጫጭር መረጃዎችና ትንታኔዎች ጋር ለእናንተ ይመጥናሉ ያልናቸውን ይዘን ቀርበናል። ለትንታኔ ከመረጥናቸው መካከል የ2018 ብሔራዊ ምርጫ ግንቦት 24 እንዲካሄድ መባሉ፣ ኤርትራ በማንኛውም ሰዓት የድሮን ጥቃት ሊፈጸምባት ይችላል በማለት ሐምዳን ዳጋሎ መናገሩ፣ ከዚህ ጋር በተያያዘ ግብጽ በሱዳኑ ጦርነት ቢሊዮን ዶላሮቿን ማፈሷን በዝርዝር የምንመለከታቸው ሲሆኑ፣ የቀይ ባህር አፋር ዲሞክራሲያዊ ድርጅት አርሳዶ ከኤርትራ ጋር በሚኖረው ውጊያ ተጨማሪ ሰራዊቶችን ማስመረቁ የሚለው ይገኝበታል። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በቅድሚያም የቀይ ባህር አፋር ዴሞክራሲያዊ ድርጅት አርሳዶ ወታደራዊ መግለጫ ወጣ። ለ3 ወራት ያህል ያሰለጠናቸውን አዳዲስ ምልምል ወታደሮችን ማስመረቁን በተመለከተ ባወጣው መግለጫ ምልምሎቹ ጠንካራና ዘመናዊ ወታደራዊ ስልጠና መውሰዳቸውን አስታውቋል። መግለጫውን ጨምሮ ምልምል ወታደሮቹ በቀጥታና ተዘዋዋሪ የሚደረጉ ፍልሚያዎችን፣ የማጥቃት የመከላከል ኦፕሬሽኖችን፣ የአካል ብቃት፣ የሽምቅ ውጊያ ስልቶችን፣ ወደ አውደ ፍልሚያ መግባትና መውጣትን፣ ጠላት ከበባ መፈጸምን እና ወታደራዊ ገመድ መዘርጋትን የተመለከቱ ስልጠናዎችን መውሰዳቸውን አስረድቷል። ሲቀጥልም ከነዚህ ተመራቂዎች የቀይ ባህር አፋርን ሕዝብ መብትና ለማስከበር መሬቱን ነፃ ለማውጣት በሚደረገው ትግል ውስጥ ወሳኝ ሚና ይጫወታሉ ሲል መግለጫው አትቷል። የቀይ ባህር አፋር ዴሞክራሲያዊ ድርጅት አርሳዶ ድርጅቱ የቀይ ባህርን አፋርን ሕዝብ መብት ለማስከበር እና የራሱን እድል በራስ ለመወሰን እንደሚሰራ አስታውቋል። በምርቃት ስነ ስርዓቱ ላይ የድርጅቱ ሊቀመንበርና የጦር ኃይሉ ዋና አዛዥ ኢብራሂም ሃሩን ባደረጉት ንግግር በቀጣይ የድርጅታቸውን የባህር ኃይል ማጠናከር እንደሚያስፈልግ ጠቅሰዋል። በመሆኑም አሁን ካለው የፖለቲካና ወታደራዊ ፍላጎት ጋር የተጣጣመ ዘመናዊ የተሟላ የባህር ኃይል ለማቋቋም በዝግጅት ላይ መሆናቸውን አስረድተዋል ሲል መሐመድ ኪር ሁመር የተባለው ጋዜጠኛ ዘግቧል። በቀጣይ መረጃ ኤርትራ በማንኛውም ሰዓት የድሮን ጥቃት ሊፈጸምባት ይችላል ሲል መሐመድ ሐምዳን ዳጋሎ ሄሜቲ ገለጸ። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ ገልጸዋል። የሱዳን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ትሪቢዩን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይንም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውንም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሜቲ ዝተዋል። ለአልቡርሃን ጦር አውሮፕላን የጄት መንደርደሪያ በመፍቀድ እያስደበደቡን ያሉ ሀገራት ካሉ እውነቴን ነው ምላችሁ ከዚህ በኋላ አልምራችሁም። እነዚህ ሀገራት የኛ ህጋዊ ጥቃት ኢላማችን እንደሚሆኑ አትጠራጠሩ፣ ምላሻችንን ጠብቁ በማለት ገልጸዋል። እስከዛሬ አልተናገርነውም ነበር፣ አሁን ግን መናገር ግድ ይላል። የጦር ጀቶችንና መንደርደሪያ ሆነው እያገለገሉ ያሉ የጎረቤት ሀገራት አሉ። የማናውቅ አይምሰላችሁ። አሁንም ቢሆን ከዚህ በኋላ ባለው እንቅስቃሴ ከዚህ ድርጊታችሁ የማትቆጠቡ ከሆነ ወዮላችሁ ሲሉ አስጠንቅቀዋል። ማስጠንቀቂያቸው ላይ በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖች ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዘዋወሩን አመልክተው ነበር። ግብጽ የሱዳን ጦር በማሰልጠንና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉ ሄሜቲ ከሰዋል። ጦሩ በዳርፉርና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረ ገጽ ሊያጠፋ ነው ሲሉም አክለዋል። በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት ላይ የጎሳ መሪ ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይቷል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት ውስጥ በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽሟል። ጥቃቶቹ ወታደራዊ መቀመጫዎችና ንጹሃን ዜጎችንም ኢላማ ያደረጉ ነበሩ። ውጊያው ከመዲናዋ ካርቱም አልፎ በዳርፉርና ኮርዶፋን ግዛቶች ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያውን ለበረራ ክፍት አድርጓል። አውሮፕላን ማረፊያው ከ3 ዓመት በኋላ የመጀመሪያውን ዓለም አቀፍ በረራ ትላንት አስተናግዷል። ሆኖም ግን ባለፉት 24 ሰዓታት አካባቢው የሰው አልባ አውሮፕላን ጥቃት እየደረሰ ነው በማለት ዘግቧል።
ዘግበዋል። አውሮፕላን ማረፊያው በእርስ በርስ ጦርነቱ ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊት ጥቃቶችን በተሳካ ሁኔታ መመከቱን አስታውቋል። የሱዳን ጦር መሪ ሌተናንት ጀነራል አብዱል ፈታህ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ብለዋል። የሱዳን ጦር ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይንም ሌሎች የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። አሜሪካ፣ ሳውዲ አረቢያ፣ ግብጽ እና የተባበሩት አረብ ኤምሬትስ ሁለቱን ተዋጊ ኃይሎች ለማደራደር ሙከራቸውን ቀጥለዋል። ትላንት የሱዳን ፈጥኖ ደራሽ ኃይል በደቡባዊ ምስራቃዊ የሀገሪቱ ክፍል የሚገኙ የኃይል ማመንጫ ተቋማት ላይ ጥቃት አድርሷል። ሱዳን ትሪቢዩን እንደዘገበው በሰነር እና በዳዝሚን ከተሞች ጥቃቱ ተፈጽሟል። በሰነር ከተማ ዋነኛ ግድብ አቅራቢያ አጥፍቶ ጠፊ ሰው አልባ አውሮፕላን ፈንድቷል ሲሉ አንድ የአይን እማኝ ተናግረዋል። ከዚህ ጋር በተያያዘ የተባበሩት አረብ ኤምሬቶች ከሱዳንና ፖርት ሱዳን ወደ ሀገሯ የሚደረጉ በረራዎችን ከከለከለች በኋላ የሱዳን የወርቅ ንግድ መዛባት ገጥሞታል። የሱዳን ጦር ምንም እንኳን የኤምሬቶች የፈጥኖ ደራሽ ኃይሉ ትደግፋለች ብሎ ቢወነጅልም የወጪ ምንዛሪውን ያገኝ የነበረው ከወደዚሁ ወደሚወነጅላት ሀገር ከሚልከው ወርቅ ነበር። የተባበሩት አረብ ኤምሬቶች ባለፈው ነሐሴ ከፖርት ሱዳን ወደ ሀገሯ የሚደረግን ሁሉንም የንግድ በረራዎች የከለከለች ሲሆን ወደቧንም ለሱዳን ዝግ አድርጋለች። ይህም የሱዳን ህጋዊ የወርቅ የወጪ ንግድ ሲጎዳው መገበያ ገንዘቧም ቀንሶ $1 ይሸጥበት ከነበረ 2200 ወደ 3600 የሱዳን ፓውንድ በመግባት 40 በመቶ ዋጋውን አጥቷል። የተባበሩት አረብ ኤምሬቶች 90 በመቶ የሚሆነው የሱዳን የወርቅ ገበያ ትይዝ የነበረ ሲሆን እስከ 2025 አጋማሽ ድረስ ብቻ $840 ሚሊዮን ዋጋ ያለው ወደ 8.8 ሚሊዮን ቶን ወርቅ ከሱዳን አስገብታለች። ወደ ኤምሬቶች በህገወጥ የሚገባው ወርቅ ደግሞ ከዚህ በ4 እጥፍ ይልቃል። የተባበሩት አረብ ኤምሬቶች የሱዳን በረራ መከልከል ተከትሎ ግን ግብጽ ተጠቃሚ መሆን ጀምራለች። የበረራ መከልከሉን ተከትሎ የሱዳን ወርቅ ወደ ግብጽ እየተላከ ሲሆን ግብጽም ከፍተኛ ጥቅም በማግኘት ወርቁን ወደ ተባበሩት አረብ ኤምሬቶች ዳግም ትልካለች። የግብጽን ያክል ባይሆንም እንኳን ኳታርና ኦማን የሱዳን ወርቅ አልፎባቸው ወደ ኤምሬት የሚገቡባቸው ሀገራት ሆነዋል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚያካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 2018 ለማድረግ ምክረ ሀሳብ ቀረበ። ቦርዱ በምርጫው የሚገኘውን ውጤት ይፋ ለማድረግ በረቂቅ የጊዜ ሰሌዳው ያስቀመጠው ሰኔ 3 2018 ዓ.ም ነው። 37 ተግባራት የሚከናወኑባቸው ጊዜያትን በቀንና በወራት ከፋፍሎ ያስቀመጠው ቦርዱ ግንቦት 24 ድምጽ መስጫ፣ ሰኔ 3 ደግሞ ውጤት ይፋ ማድረጊያ ቀናት አድርጎ በረቂቅ የጊዜ ሰሌዳው ላይ አስቀምጧል። ረቂቅ የጊዜ ሰሌዳው ላይ የተካተቱት ሌሎች ተግባራት በቴክኖሎጂ የታገዘ የመራጮች ምዝገባ ከህዳር ወር አጋማሽ እስከ የካቲት መጨረሻ ሲሆን መደበኛው የመራጮች ምዝገባ ደግሞ ከየካቲት መጀመሪያ እስከ መጋቢት መጀመሪያ ይሆናሉ። በምርጫ የሚሳተፉ እጩዎች ምዝገባ ከታህሳስ መጀመሪያ እስከ ጥር መጀመሪያ ሲሆን የምረጡኝ ቅስቀሳ ወይንም የምርጫ ዘመቻ ከታህሳስ 10 እስከ ግንቦት 19 ይሆናል። ብሔራዊ ምርጫ ቦርድ በቀጣይ ከባለ ድርሻ አካላት ጋር ከሚያደርጋቸው ውይይቶች በኋላ ይፋዊ የምርጫ ቀኑን እንደሚያሳውቅ ይጠበቃል። ለመራጮች ምዝገባ የሚያስፈልገው የመራጮች ትምህርት በጥቅምት ወር ተጀምሮ ለ5 ወራት እንደሚቆይ በረቂቅ የጊዜው ሰሌዳ ላይ ተቀምጧል። ለምርጫ ታዛቢ የሲቪል ማህበረሰብ ድርጅቶች እውቅና መስጠትና በቴክኖሎጂ ምዝገባ የሚከናወንባቸው ሰልፍ ሬጂስትሬሽን የምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረግም ጊዜ የተያዘላቸው በዚህ ወር መገባደጃ ላይ ነው። በቴክኖሎጂ የታገዘ ሰልፍ ሬጂስትሬሽን የመራጮች ምዝገባ ደግሞ በቀጣዩ ህዳር ወር አጋማሽ ተጀምሮ እስከ የካቲት መጨረሻ ድረስ የሚቆይ መሆኑ በጊዜው ሰሌዳ ላይ ሰፍሯል። መደበኛው የመራጮች ምዝገባ እንዲካሄድ የታሰበው ከየካቲት መጀመሪያ እስከ መጋቢት መጀመሪያ ባለው ጊዜ ውስጥ ነው። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫዊ ይፋ ውጤት መግለጫ እንዲሰጥ ቀነ ቀጠሮ የተያዘለት ለሰኔ 3 2018 ነው። ይፋዊ ውጤቱ እስከሚገለጽበት ዋዜማ ድረስ ያሉት 9 ተከታታይ ቀናት ቅሬታ የማቅረቢያ ጊዜ እንደሚሆኑ በረቂቅ የጊዜ ሰሌዳው ላይ ተመልክቷል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያሉን መልካም ጊዜን ተመኘን።